አንድ ጠቢብ ሽማግሌ ነበሩ። ሰዎች ምክራቸውን ለመጠየቅ ከቅርብም ከሩቅም ይመጡ ነበር። ከዕለታት አንድ ቀን አንድ ወጣት እያማረረ ወደ እርሳቸው መጣ። ሕይወቴ በፈተና የተሞላ ነው። ሰዎች ኢፍትሐዊ በሆነ መንገድ ይበድሉኛል፣ ያመንኳቸው ይከዱኛል፣ ያጎረስኳቸው ይነክሱኛል። ሁሌም መልካም ለማድረግ እጥራለሁ፣ ነገር ግን የማደርገው መልካም ነገር ለሰዎች ብዙም አይታያቸውም። አሁን ሁሉም ነገር ሰልችቶኛል አላቸው። እኒህ ጠቢብ ሽማግሌም በጽሞና አዳመጡና ወጣቱን በአንድ ጠባብ ማሰሮ ውስጥ አንድ ፊንጫው እንዲጨምር አዘዙት። ወጣቱም የታዘዘውን አደረገ። ከዚያም አሁን ከማሰሮ ቅዳና ጠጣ አሉት። ወጣቱም ትንሽ ጠጣና መልሶ በመተፍት በጣም ቆምጣጣ ነው አለ። ሽማግሌውም ራሳቸውን ነቅንቀው ሌላ ፊንጫው ሰጡትና አሁን ከኔ ጋር ና ተከተለኝ በማለት ወደ አንድ ሐይቅ ዳርቻ ወሰዱት። ከሐይቁ እንደደረሱ ይህን ጨው ወደ ሐይቁ ውስጥ ጨምር አሉት። ወጣቱም ያሉትን አደረገ። ከአፍታ በኋላ አሁን ከሐይቁ ቅዳና ጠጣ አሉት። ወጣቱም ቀዶ ጠጣ። ውሃው እንደ ማሰሮ የሚቆመጥጥ ሳይሆን ፍሬሽ ነበር። ጠቢቡም ፈገግ አሉና በሕይወት ውስጥ ያለው የሕመም መጠን ልክ እንደዚህ ጨው መጠን አንድ አይነት ነው፣ ነገር ግን የሚያዠው መጠን ወሳኝ ነው። ልብህ እንደ ማሰሮ ትንሽ ከሆነ የሆነብህ ሁሉም ነገር መራራና ቆምጣጣ ይሆንብሃል። ነገር ግን ልብህ እንደ ሐይቁ ትልቅና ሰፊ ከሆነ በተመሳሳይ ችግር የሕመም መጠን ይቀንሳል። ስለዚህ ልብህን አስፋው እንጂ አጥብበህ የሕመም መንፈስ እንዲቆጣጠርህ አትፍቀድ አሉት። በሕይወታችን ውስጥ ሕመም የማይቀር ነገር ነው። ነገር ግን እንዴት እንደምንቀበለው በልባችን ስፋትና ጥበት ይወሰናል። ሁሌም ማንበብ